እንግዲህ ይሄን ይመስላል። እንግዲህ ይሄ ማይክ የሚጠቅመው እኛ ዩቲዩብ ነው። ለዩቲዩብ እንግዲህ ፒሲ ከሌለ ከፒሲ ጋር ነው እና ከብዙ ከማይክ ችግር በኋላ ይሄን የማይክ ችግር ተቀርፏል። እንግዲህ ይሄን የማይክ ችግር ሁሉን ነገር የላከልን አንድ ሰው አለ። በዚህ አጋጣሚ በጣም እናመሰግናለን እንላለን። እንግዲህ እናበረዋለን ማለት ነው። ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ከብዙ ከመጥፋት ቆይታ በኋላ ዛሬም በድጋሚ ከች ብለናል። ሃይ ጋይስ። እንግዲህ ከብዙ ጊዜ በኋላ ብዙ ጊዜ ስንጠብቀው የነበረው በትራንስፖርት ምክንያት ዘግይቶ የነበረው እቃ ዛሬ እጃችን ገብቷል። ከእናንተ ጋር አብረን እቃውን አንቦክስ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መቻችሁ እንግዲህ ይሄን ይመስላል። እንግዲህ ሁሉንም እቃ አብረን እየከፋፈትን ምናምን እቃውን አብረን አንቦክስ እናደርጋለን ማለት ነው። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደቻችሁ ማሽፋችሁ ከፈት ታረጋላችሁ። የመጀመሪያ እንግዲህ የምንከፍተው ፊት ለፊታችን ያለ እቃ እንዳለ ስትልጡም ይላተው ጋይስ ገና አልተላጠም። ያው እየላጠው ነው። ከመቅደም መላጥ ይችላል። አሁንማ በስንጣሙ ይከፈት እንግዲህ እየተከፈተ ነው ጋይስ። ያው ከእናንተ ጋር ሆነን ነው እየከፈትን ያለ ነው። ፕላስተር ምን ነው ድርግም አድርጎ ነው ያሰሩት። እንግዲህ ታጠፋ አረ ሙራል ይከፈታል። ቻርጀር አለው እንግዲህ ማይኳ ነች። ማሰሪያ ነች መሰለኝ። ማሰሪያ አለች። እስቲ ኖ ይዘል ነው ትክክለሽ እንግዲህ ይሄ ማይክ የሚጠቅመው እኛ ዩቲዩብ ነው። ለዩቲዩብ እንግዲህ ፒሲ ከሌለ ከፒሲ ጋር ነው የሚገናኘው። ወደፊት እግዚአብሔር ካለ ቲክቶክ ላይ በስትሪመር ከሆነ እንጠቀምበታለን ማለት ነው። ቻርጀርም ታይፕ ሲ ነው የሚጠቀመው። ያበደ እቃ ነው ይሄ። 90 ዲግሪም መዞር ይችላል። ይሄ እንደዚህ መዞር ይችላል ማለት ነው። እቃው በጣም ነው የሚያምረው። እንግዲህ ደግሞ የከፈተን ሌሎቹንም እናያለን ማለት ነው። ይሄን ፈተን ወደ ቦታውን መልሷለን ማለት ነው። ፒሲ እስከምንገዛ ድረስ እዚህ ጋር መገናኘት ይችላል። አይ ከፒሲ ጋር ነው መገናኘት። 90 ዲግሪ ነው የሚዞር ታውቃለህ። በጣም አሪፍ ነው። እዚህ ሌላኛውን እቃ ደግሞ ይሄን እንደዚህ ካየን በኋላ ወደ ቀጣዩ እቃ እንገባለን ማለት ነው ጋይስ። እንገባና ዋናው እቺ ነች ጋይስ። ዋናው እሷ ነች። ቀስ አረ ግን ሞራል የለም እውነት። እቺ ነች እንግዲህ የደረቷ ካሜራ ነች። እቺ እንደምታዩት እዚህ ላይ እንግዲህ የሆነ ቀረጻ የማይፈቀድበት ቦታ ላይ እቺን እቃ ደረታችሁ ላይ ለጠፋችሁ ደብቃችሁ የምትቀርጹበት ነው ማለት ነው። እስኪ አብረን እናያታለን። በርታለች። እስቲ እንግዲህ እዚህ ጋር ማዞር መሰለኝ። ያው እንደምታዩት ነው። ካሜራ ማኑን ይዩት በውስጥ ነው። አረ እና እቺ ካሜራ እንግዲህ ላዩ ላይ ተጽፏል ፉል ኤችዲ ይላል። እንግዲህ ይሄ የደረት ካሜራ ነው እንደምታዩት። የራሱም እንደምታዩት ሪደር አለው። ሪደር ነው እንትን የለውም። ይሄ የሚሰራው በእንትን ነው በምንድን ነው በሚሞሪ ነው የሚሰራው። ሚሞሪ ይቀበላል። በሚሞሪ አድርጋችሁ ነው ወደ ስልክ መገልበጥ የምትችሉት። እንግዲህ እቺ ያበለሽ ካሜራ ነች።
እንግዲህ ወደ ቀጣይ እንሄዳለን ጋይስ። ቻርጀሩ ታይፕ ሲ ነው። ታይፕ ሲ ነው ተጠቅመው አንድ አይነት ነው። ታይፕ ሲ ነው ቻርጀራቸው። የራሳቸው አለ። ያው እንደምታዩት ሪደሩም እንደዚህ ነው። ሪደሩም ገና አልተከፈተም። እቺን እናጠፋትና ይሄን ይመስላል ማለት ነው። አሁን ወደ ቀጣዩ ዕቃ ደግሞ እንገባና አብረን ያለን ማለት ነው። ቀጣይ ደግሞ ሁሉ ነገር ገና አልተከፈተም። አዲስ ነው። ከስር ወጣ። ማይክ ነው። አይ ለብዙ ጊዜ ስንቸገርበት የነበረው የማይክ ችግራችን ተፈታ ማለት ነው። በዚህ ጋይስ ከስልክ ጋር ነው የሚገናኘው። ይሄ መቺን ውስጡ ላይ የሆነ ሪደር አለች ከስልክ ጋር ነው የምትገናኘው እና ከብዙ ከማይክ ችግር በኋላ ይሄን የማይክ ችግር ተቀርፏል። እንግዲህ ይሄን የማይክ ችግር ሁሉን ነገር የላከልን አንድ ሰው አለ። በዚህ አጋጣሚ በጣም እናመሰግናለን እንላለን። እንግዲህ ወጣት ነው የሚባለው እና የማይክ ችግራችን ተፈቷል ጋይስ። ከዚህ በኋላ ስለ ማይክ ችግር ምናምን የለም። ድምጻችን በደንብ ይሰማል። እና አሳየን ያው ማይኮቹ ሁለት ማይክ አለው የራሱ። ይሄ እቺ ነች ከስልክ ጋር ይሄ ከስልክ ጋር ይሰካና ታይፕ ሲ ነው ከስልክ ጋር ተሰክቶ ከዛ ይገናኛል ማለት ነው። ይሄን ሁለቱን አብረታችሁ ማይኮቹ ይሰራሉ ማለት ነው። እንደመታችሁ ልብስ ጋር ይጣበቃል ምናምን ፍርርት ያለች ጋይስ ጸደኛ እና ይሄም የራሱ ቻርጀር አለው። ይሄም ታይፕ ሲ የሚጠቀም መሰለኝ ሪደር ነው መሰለኝ። ሪደር አይመስለኝም፣ ቻርጀር ነው መሰለኝ። ማገናኛ መሰለኝ አይደል? ማገናኛው ነገር ነው። አይፎን ነው መሰለኝ። የአይፎን ቻርጀር የሚጠቀሙ ያው እንደምታዩት ያው ኬብሉ ታይፕ ሲ ነው። ሁሉም ባይዘው ይመስላል። ወረቀቱን እንሹፈው። ያው እንደምታዩት እቺ ያሳያችሁ ልጅ ያለችው ስልክ ላይ ነው የምትሰካው። ከዛ በኋላ ማይኩን ስታበሩት ይገናኛል ማለት ነው። ሁለቱም ማይክ ሲሰራ ያበደ ነው። ከዚህ በኋላ የማይክ ችግር ምናምን አይኖርም ጋይስ። በሰንሳ ነው ኩል እንደማለት እንግዲህ እቺ ማይክ ያበረች ነች። አሁንም በድጋሚ የማይክ ችግራችንን የፈታልን ሰው እግዚአብሔር ይስጥልን እንላለን። በወጣ ይተካ ብለናል። ወደ ቀጣዩ እንገባለን ማለት ነው ጋይስ። ይሄን ፈተነዋል መጀመሪያ የተፈታ ነው፣ ግን ለእናንተ እዚህ አንድ ላይ እናሳያቸዋለን። ቻርጀር የለውም መሰለኝ። እንትን ነው ስቲክ ነው ይሄ። ስቲክ ነች። ዋው ዋው ይሄ ነገር ይፈታሽ ውስጥ እዚህ ጋር ስልካችሁን ጣት አድርጉትና ይሄን እንደዚህ ይሳብን የፈለጋችሁበት ርቀት ድረስ መታችሁ መቅረጽ ትችላላችሁ ማለት ነው። ሌላው ደግሞ ይሄ እንደዚህ ተቀምጦ ከዚህ በኋላ ሰውም ምናምን ባይኖር ብቻችሁን ለመቅረጽ ከፈለጋችሁ ካሜራችሁ እዚህ ጋር አድርጋችሁ ባይዘው ይበራሽ ኦፍካይ ፎቶ ለማንሳት ምናምን ቁጥሩ ነው ያስቸገሩም ቁጥሩ ነው የሚያነሳው ሰከንድ አለው ይበራሽ ሹፍቱ ያው ከላይ ያለችው ትበራለች። እንደዚህ አድርጋችሁ ፎቶ ማንሻው ትችላለች። ጠቅስ ታርጓት ፎቶ ያነሳል ማለት ነው። አብረታችሁት ለቪዲዮአችሁን ካበራችሁ ምናምን በኋላ ነው አስቀምጣችሁ እንደዚህ ንግግር ማድረግ ትችላላችሁ ማለት ነው። ያበረ ዕቃ ነው። ይሄም ወደነዋል። ያጥማታለን ማለት ነው። ሾፍተር አይ እውነት እዛው ላይ ነች ማርያም ካንስነት አበደ
አብዛኛው ነገሩ የሚተጣጠፍ ነው ለስልክ ምናምን። አሚገር እዚህ ጋር ሽንት የምትናገረው ነገር አለች። እንዴት ነው የሚደረገው? እኔ እንጃ። ወይ የሆነ ተቀያሪ ነገር መሰለኝ ሲሰበር ምናምን መሰለኝ ጫፉ ላይ ያለው ነገር አየሁ። ማሰሪያ ነች እቺ። ለማጥበቂያ የሚመስል ነገር ነች መሰለኝ። የማጥበቂያ ነገር ነች መሰለኝ እሷ። እኮ እንደዛ ነገር ነች። ማጥበቂያ ነገር ነች። ተመልከቱ ወረቀት እቺ ያበረች ስቲክ ነች ማለት ነው። ከዚህ በኋላ የስቲክም ችግር የለም ማለት ነው። ከዚህ በኋላ በእጅ ይዞ የሚቀርጽ ሰው የለም። እስከዛሬ በእጅ ቀርጽ ነው ይበቃል ብለናል ማለት ነው። እኔ ግን እስካየው የጓጓሁት የነበረው ቀጥታ በመጀመሪያ ሽፋኑን ላሳያችሁ። እንደዚህ ውፍጥሩት። ይሄም እንደ ስቲክ አይነት መሰለኝ። ይሄም ስቲክ ነው። እስቲ ከፍተን ደግሞ እናያለን። ይሄ ይሄ ከዛኛው ለየት ይላል መሰለኝ። እንዴት ነች? ሴንሰር ነው። ኧረ እዩት እስቲ እናብራት። ሹፍ ትሯል ያራዳ ልጆች። እስቲ ካሜራማን አንዴ ስልክን ስጠኝ እናጥፋትና እስቲ እናውሰውና እስቲ ያርግልን። ይለያል እንዳይሰበር። እንዳይሰበርና ታሪክ ስቲን ተጋርገው ወደማ እንዴት አሰካልሽ? አሁን አሪፍ ላይ ነው ወይስ ምን? በቃ አሪፍ ነው። አብረን እናበረዋለን ማለት ነው። ያው እንደምታዩት ነው። ሴንሰሯ ደግሞ ደስ ከሚለው ነገር ካሜራ ሹፉት፣ ይሄ ራሱ ይዞራል። ሹፉት፣ ይሄ እንደዚህ ነው። እዚህ ጋር ያለችውን አያችኋት? እንደዚህ እዚህ ጋር ደግሞ አንድ ኤም የምትል ነገር አለች። ኤም የምትለውን እንካትና ደግሞ በዚህች እንዴት ነው የሚያዞራው? እንደው ሴንሰር ነች ራሷ ማለት ነው። ዋው እናጠፋው ደግሞ እንደሚመልሳት አሚን ብሉቱዝ ነው መሰለኝ የሚገናኘው። በብሉቱዝም የሚገናኘው ነው መሰለኝ። ብሉቱዝ ነው የሚገናኘው። አሚን እስቲ እናለው እዚህ ጋር መመሪያዎች አሉት። መመሪያና አንተን አለው። እዚህ ደግሞ ራሱ ማንዋል አድርጋችሁ እንደዚህ ጋዜጣ ነው እንዴ ነገር ረጅም ነው። እኔ በጣም የወደድኩትና በጣም እንትን ያደረኳት እቃቂ ነው። ሾፋት ሴንስ እያደረገች ራሷ ትቀርጻለች፣ ራሱ ይንቀሳቀሳል። ስታጠፉት ደግሞ ይቀመጣል ማለት ነው። አሚን መጨረሻው ነው አይረዝም? የሚረዝም ነገር አለው መሰለኝ መሰለኝ አይደለም አይመስለኝም። ኦኬ በቃ እንደዚህ ነው የሚጨርሰው። ኖ ለካችንም አላሾፍኳቸው ውስጥ ላይ ረስታናት ካለ ይቺ ማለት ጋይስ ይሄን በእጃችሁ መያዝ ካልፈለጋችሁ እንደዚህ ላዩ ላይ ታስሩትና ታረጓትና የምትለዋለች አዙራ ወደ አንተ ችግር የለውም። አይ እነሱ ላይ ይቆና የምትለውን ከነካችኋት በኋላ ደግሞ ወደ ላይ ምናምን ያለው ሾፎ የሚለውን ከነካችሁትም በኋላ ራሱ እንደዚህ ሲቀርጹ ካሜራው እንዳይንቀሳቀስ ሾፍ ቆቋይ እንደዚህ ሾፋችሁት የምትለውን ከነካችሁት በኋላ ካሜራው አይንቀሳቀስም። የፈለገ እናንተ ብትንቀሳቀሱ ካሜራው የሚንቀሳቀስ ነገር የለውም ማለት ነው።
እንዴት አየህ? ዋው በጣም አሪፍ ካም እግዚአብሔር እስካሁን ካዮቹ ይልቅ ያው ማስታወቂያው እንደዚህ ነገር ነው። በጣም ረጅም ነው። ምን ማንበብ ራሱ ያው እንደምትሉት በጀርባ ምንድን ነው ፑሽ በተን ምንድን ነው? ፑሽ በተን ነው። አሚን ይሄ ግን ቻርጀር ነገር ነው መሰለኝ። ቻርጀር ነው የሚሰራው። ይሄ በቻርጀር ነው ጋይስ። ቻርጀር አለ ውስጥ ላይ የታሰረች ቻርጀር አለች። አሚን እዚህ ጋርም አንድ ማስታወቂያ አለ። እስቲ ማስታወቂያው ምን እንደሆነ እንጃስ ስንት ጊዜ ሙሉ ስንጠብቀው የነበረው ዕቃ እንግዲህ በእጃችን ገብቷል ማለት ነው ጋይስ። አሚን ላኪ በጣም እናመሰግናለን። ስፖንሰር ላደረጋል ያበደ ነው በቃ መቼም ጋይስ እኔ በጣም ደስ ብሎኛል። ከዚህ በኋላ በጸዳል ቪዲዮ ነው እንግዲህ የምንመለሰው። በዚህ ሁሉ ማቴሪያል ነው የምንቀርጸው። ያው እናንተ ሰብስክራይብ ሼር ሰብስክራይብ አርጉ። ከእናንተ ምንም የሚቀነስ ነገር የለም። ለእኛ ግን በጣም ማበረታቻና ይጠቅመናል ለእኛ ጋይስ። ሰብስክራይብ ምትል የዚህ ቀይ በተናለች እሷን ተነብቱና የደወል ምልክቷን ትጫናላችሁ። ሁሌ እኛ ቪዲዮ ፖስት ስናደርግ ኖቲፊኬሽን ይደርሳችኋል ማለት ነው። እውነት ደስ ብሎናል። በጣም ደስ ስላለን ነው ለና ዛሬ እግዚአብሔር ይመስገን ሁሉም በእጃችን ገብቷል ጋይስ። እናመሰግናለን። ድጋሚ እንድገሙ ይሄን ዕቃ ለላከልን ይህን ቪዲዮ እያየው እንደምትሆኑ እርግጠኛ ነኝ። እግዚአብሔር ይስጥልን፣ እናመሰግናለን። በወጣ የተካ ብለናል። እንደምታዩት የመጣልን ዕቃ ይሄን ይመስላል። እዚህ ደረስ ላይ የምትቀመጥ ማይክ ነች። እንደምታዩት ከሆነ ጋይስ ይታያል ብዬ አስባለሁ። እና እንግዲህ የመጡልን ዕቃዎች የደረት ካሜራችን ትመስላለች። እቺ የደረት ካሜራዋ ነች። እንደምታዩት በደረት ተምራለሁ። ታስቀምጣላችሁ። እቺ እኔ ግን ከሁሉም በጣም ስፔሻል የሆነብኝ ዕቃ በቃ ይሄ ነው። ሹፍት ያውን አበራ በኋላ ሴንሰር ነው ያል ጋይዝ። በቃ ከዚህ በኋላ በስፔሻል ቪዲዮ ነው የምመጣው። ዕቃዎቹ በጣም የሚያማምሩት ምናምን የደረት ካሜራው አሪፍ ነች አይደል? በጣም ናት። እቺ የደረት ካሜራ አብዛኛው እንዲህ ለቀረጻ በእጅ ይዛችሁ ወይም ሌባ የሚበዛበት ቦታ ላይ የማይመች ቦታ ላይ ደረታችሁ ላይ እንደዚህ ተከቷትና ብዙ ሰው አያያትም። ይቺን 4K ካሜራ ነች። እንዲህ እንደ እንሰቷ በጣም ጥራት አለው። እውነቴን ነው። 4K ካሜራ ነች። አንተ የራሱ ስፒከር አለው መሰለኝ። እቺም የራሷ ስፒከር አላት። ደረት ላይ ስለሚሆን የምትናገሩት ነገር ማይክ አያስፈልገውም ማለት ነው። የራሷ ስፒከር አላት። እና እንግዲህ ሁሉም ዕቃዎች ያያችሁትን ይመሳሰላሉ። ፋሚሊያ አሁን በኋላ በበለጠ ቪዲዮ እንመጣለን። በሌላ ቪዲዮ እስከምንገናኝ በድጋሚ ይህን ዕቃ ለላከልን ሰው በጣም አድርገን እናመሰግናለን። በወጣ የተካ እንላለን። ይህን ቪዲዮ እንደምታዩት እርግጠኛ ነን። እንግዲህ ሌላ ምልክት ጫና አድርጎ ሰብስክራይብ 100 ልንገባ እንግዲህ በጣም የሚቆጠር ነው የሚቀረን። አሁንም ከዚህ በላይ ከፍ እንላለን። 1000፣ 10,000፣ 100,000 እያለን ሚሊዮን ድረስ እንሄዳለን። እኛም ተስፋ አንቆርጥም፣ አብረን እንቆያለን ማለት ነው። ተዝናኑ፣ ፈታ በሉ። እንግዲህ ፈጣሪ ይሄን ዕቃ የምንቀይርበት ያርግልን እላለሁ እኔ። አሜን አሜን። ማርያምን ያበደ ነው። ከልብ አድርገን እናመሰግናለን። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቻው። ባይ ጋይስ።